በጣም ጥሩ ቤት ነው። አንቺ በጣም ይኸው ደግሞ እኮ አይቆርጥም እንዴ? አዎ እንዴ ቤታ በቀደም አይቆርጥም ብላለች። አይቆርጥም በ22,000 ሰው መሀል ማማት እንዴት ደስ ይላል። በጣም ስሜቱ እኔ ውስጤ እንዴት እየፈነቀለኝ ሀሜቱ ሁላ ጭንቅላቴ ላይ ገጭ እያለ ነው። እኔ የምልሽ ምን አባቱ አንድ ካርቶን እንጀራ አለ ቢቀመጥም ችግር የለውም። ይቀመጥ። እኔ የምልሽ ማንን ልታማ ነበር ግን ካርቶን ምን አውቃለሁ እንዴ ተሳስታ እሷ ለባይታው ባለቤት ሳሰቅርታል አንቺ ተባረረች እንጂ ዋናው አላማዋ እሷ ትሆና ማሬ። አዎ ውዴ ስሚ ባዶ እኮ ነው ከኋላ የተደረደረው ውዴ ምንም የለውም። ልታውላችሁ እንዴ እናንተ ተስፋፉበት እንዴ ቲክቶኩን ልጣላችሁ እንዴ? በስማም ጌጥ ይቅር እንዴ ቲክቶክ እንደዚህ ምንድነው ምናምን ያውን ቲክቶክ ፎሎ አድርጉ እንትኑ ተመቷል ምናምን ውዴ ሰዓታችን አልቋል። ሰዓት ይጨመርላችሁ ያሉ ነው። አሃ ናይ ወጪ አራዳ ነውጥ ዘቃቃ ነውጥ ናይ ወጪ በገዛ ቤቴ ካርቶን ማን እንደሆነች አላውቅም። እኔ ግን የታወቀኝ ያቺኛዋ በቮይስ በእነሱ ቤት እኔ ቤት አላወቅኩም። ያቺኛዋ በቮይስ በደንብ ሸቃቅለናል አሁን እንውጣ፣ አይ ትንሽ እንሸቃቀል እየተባባላችሁ ቮይስ ትላላካላችሁ እንዴ? ጭራሽ ብላችሁ ልትሸቅሉ ነው ቤት የመጣችሁት። ካርቶን ማናት ደግሞ ሲጀመር? ወይ ምስርዬ አበባ ትልኪያለሽ የኔ እናት። እነሱ በስንት ሺህ እንደገቡ ብታቂ። እኔ የምልሽ አንድ ደህና ነገር የሰው ልጅ አምቶ አይወጣም። ከካርቶን ጀምሮ ባዶ ዕቃ እኮ ነው ሲንቋቆ የቆዩት እንዳለ። አይናቸው ያለው ጊፍቱ ላይ ነው። እኒ ውጡ ዝሞች። መሲ መግባት ትችያለሽ፣ ተካፍሎልሻል። መሲ ገብተሽ የልብሽን ቡርቅቅ ብለሽ ማውራት ትችያለሽ። እናቴ ካርቶን ነው እንዴ ደግሞ ቅጽል ስሟ መሲ? እዚህ ቲክቶክ ላይ ያልወጣለት ማህበረሰብ የቅጽል ስም የለም። ለመሲ ካርቶን የተባለ